ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች። በ1768 ዓመተ ምህረት አንድ ስኮትላንዳዊ ግዙፍ ሰው በቀይ ባህር በኩል ምጽዋ ደረሰ። ስሙ ጄምስ ብሩስ ይባላል። ቁመቱ 1 ሜትር ከ90 በላይ ሲሆን ግርማ ሞገስ ያለውና ቋንቋዎችን የመረዳት ልዩ ችሎታ ነበረው። ለዓለም የነገረው የአባይን መነሻ ፈልጌ አፍሪካ በብርሃን እሞላለሁ የሚል ነበር። ነገር ግን ይህ ሰው በኢትዮጵያ ለቆየባቸው 5 ዓመታት ከ1769 እስከ 1774 የሰራቸው ሥራዎችና የሰበሰባቸው መረጃዎች ከጉብኝት ያለፈ ስውር አጀንዳ ነበራቸው። ዛሬ የታሪክን መጋረጃ ገልጠን 12ቱን አስጨናቂና አስደንጋጭ ሐቆች እናያለን። አብራችሁን ቆዩ። አንደኛው ስውር አጀንዳ የአባይን መነሻ ግኝት ማጭበርበር። ብሩስ ህዳር 14 ቀን 1770 ዓ.ም ግሽ አባይ ላይ ቆሞ የአባይን መነሻ ያገኘሁት የመጀመሪያው አውሮፓዊ ነኝ ብሎ በታላቅ ድምፅ አወጀ። ነገር ግን ይህ ትልቅ ውሸት ነበር። ከእርሱ 150 ዓመት በፊት ፔድሮ ፔዝ የተባለ ፖርቹጋላዊና ሌሎች የኢየሱሳውያን ሚስዮናውያን ቦታውን አይተውት ነበር፣ መዝግበውትና አልፎም ካርታ ሰርተውለት ነበር። ብሩስ ይህንን እያወቀ ብቻዬን አገኘሁት ማለቱ የክብር ጥማትና ዝና መሻት እንደነበርና የታሪክ ስርቆት መፈጸሙን ያሳያል። ሁለተኛው ስውር አጀንዳ የብሪታንያ ኤምፓየር ሰላይነት። የብሪታንያ ኤምፓየር ሰላይነት ብሩስ ወደ ኢትዮጵያ ከመምጣቱ በፊት በአልጀርስ የብሪታንያ ቆንስላ ጽሕፈት ቤት ካውንስል ነበር። ጉዞውን የገንዘብ ድጋፍ ያደረገለት የብሪታንያ መንግስት ነው። ዋና ተልዕኮ ፈረንሳዮች በቀይ ባህር ላይ ያላቸውን ተጽዕኖ ለመቀነስና ብሪታንያ ወደ ህንድ የምታደርገውን ጉዞ አስተማማኝ ለማድረግ ኢትዮጵያን እንደ ስትራቴጂያዊ አጋር ማጥናት ነበር። ሦስተኛው ስውር አጀንዳ የብራና መጽሐፍት ዘረፋ፣ ዘ ግሬት ማኑስክሪፕት ቴፍት። ይህ ነጥብ እጅግ አስደንጋጭ ነው። ብሩስ ከኢትዮጵያ ሲወጣ መጽሐፈ ሄኖክን ጨምሮ ከ100 በላይ ብርቅዬ የብራና መጽሐፍትን በበቅሎዎች ላይ ጭኖ ወጥቷል። በወቅቱ አውሮፓውያን መጽሐፈ ሄኖክ ጠፍቷል ብሎ ያስቡ ነበር። ብሩስ ግን የኢትዮጵያን ቤተ ክርስቲያን ሀብት በመዝረፍ ለኦክስፎርድ ዩኒቨርሲቲ ቦድሊያን ላይብራሪ ሸጦታል። ዛሬ የምናየው የዓለም የሃይማኖት ታሪክ የተቀየረው በዚህ ስርቆት ምክንያት ነው። አራተኛው ስውር አጀንዳ የጥሬ ሥጋ ፕሮፓጋንዳና የዘር ንቀት። ጄምስ ብሩስ በመጽሐፉ ላይ ኢትዮጵያውያን ከቆመ ከብት ላይ ሥጋ እየቆረጡ ይበላሉ የሚል ዘግናኝ ታሪክ ጽፈዋል። ይህ ታሪክ በአውሮፓ ውስጥ ትልቅ ድንጋጤ ፈጥሮ ነበር። ዓላማው ኢትዮጵያውያንን እንዳልሰለጠኑ አውሬዎች በመሳል አውሮፓውያን የሰለጠነ ሥርዓት ይዘው እንዲመጡ ለቀኝ ግዛት መንገድ ማመቻቸት ነበር። አምስተኛው ስውር አጀንዳ የሐኪም ጭምብል ሜዲካል ኢንፊልትሬሽን ነበር። ጄምስ ብሩስ ወደ ጎንደር ቤተ መንግሥት የገባው መድኃኒት አዋቂ ነኝ ብሎ ነው። በወቅቱ የተከሰተውን ፈንጣጣ በሽታ ስሞል ፖክስ ለመፈወስ በመሞከሩ የእቴጌ ምንትዋብንና የራስ ሚካኤል ስሁልን አመኔታ አገኘ። ይህ የሕክምና ሽፋን የቤተ መንግሥቱን ምስጢር፣ የንጉሡን ደካማ ጎንና የወታደራዊ አወቃቀሩን ለማጥናት የተጠቀመበት ዘዴ ነበር። ስድስተኛው ስውር አጀንዳ የፖለቲካ ሴራና የዘመነ መሳፍንት አጋዥነት። ጄምስ ብሩስ የደረሰው ኢትዮጵያ በከፍተኛ የእርስ በርስ ጦርነት ውስጥ በነበረችበት ወቅት ነው። እሱ የራስ ሚካኤል ስሁል የቅርብ ወዳጅ በመሆን በትግራይና በጎንደር መኳንንት መካከል የነበረውን ልዩነት ያጠና ነበር። የትኛው ወገን ቢበረታ ለብሪታንያ ይጠቅማል የሚለውን የስለላ ሪፖርት ለለንደን ይልክ ነበር። ሰባተኛው ስውር አጀንዳ
የካርታ ሥራ ለወረራ ዝግጅት ነበር። በጀምስ ብሩስ በጉዞ ወቅት እያንዳንዱ ተራራ፣ ወንዝና መንገድ በሳይንሳዊ መሳሪያዎች ኳድራንትስ ኤንድ ሴክስታንትስ ይለካ ነበር። የሰራቸው ካርታዎች ከ100 ዓመት በላይ በኋላ በ1868 ዓ.ም የናፔር ማለትም የጄኔራል ናፔር ጦር መቅደላን ለመውረር ሲመጣ ትልቁ መመሪያው ነበሩ። የጀምስ ብሩስ ሳይንሳዊ ጥናት የኋለኛው ወረራ መሠረት ነበር። 8ኛው ስውር አጀንዳ የሰለሞናዊ ሥርወ መንግሥት ሰነዶች። ብሩስ የኢትዮጵያን ነገሥታት ታሪክ ዘ ሮያል ክሮኒክልስ ገልብጦ ወስዷል። የኢትዮጵያን ጥንታዊነትና የንግሥተ ሳባን ታሪክ ለአውሮፓውያን በዝርዝር ያስተዋወቀው እሱ ነው። ነገር ግን ይህን ያደረገው ታሪኩን ወዶ ሳይሆን የኢትዮጵያ ሕዝብ ለነገሥታቱ ያለውን ታማኝነት ምንጭ ለመረዳትና ያንን ሰንሰለት እንዴት መበጠስ እንደሚቻል ለማጥናት ነው። 9ኛው ስውር አጀንዳ የሃይማኖት ልዩነትን እንደ መሳሪያ መጠቀም። በወቅቱ በኦርቶዶክስ ቤተ ክርስቲያን ውስጥ የነበረውን የተዋህዶ ቅባትና ጸጋ ክርክሮች በዝርዝር መዝግበዋል። ኢትዮጵያውያን በሃይማኖት ከተከፋፈሉ ለመውረር ቀላል ናቸው የሚል ድምዳሜ ላይ እንዲደርስ መረጃዎችን አቀናብረዋል። 10ኛው ስውር አጀንዳ የተፈጥሮ ሀብት መረጃ ሰብሳቢ። ጀምስ ብሩስ በኢትዮጵያ የሚገኙትን የእጽዋት ዝርያዎች ለምሳሌ ኮሶ፣ እንሰትና የማዕድን ቦታዎችን በዝርዝር መዝግቧል። እነዚህ መረጃዎች ለለንደን ንግድ ምክር ቤት የቀረቡት የኢትዮጵያን የተፈጥሮ ሀብት እንዴት ወደ አውሮፓ ማጋዝ ይቻላል ለሚለው ጥያቄ መልስ ለመስጠት ነበር። 11ኛው የጥቁር ሕዝብ ስልጣኔን የማንኳሰስ ሴራ። ጀምስ ብሩስ በመጽሐፉ ውስጥ የኢትዮጵያን ስልጣኔዎች እያደነቀ፣ በሌላ በኩል ግን ይህ ስልጣኔ የመጣው ከግብፅ ወይንም ከውጭ ነው የሚል ትረካ ይፈጥር ነበር። ጥቁር ሕዝብ ራሱን የቻለ ስልጣኔ ሊኖረው አይችልም የሚለውን የዘረኝነት አስተሳሰብ ለማስረጽ ሞክረዋል። በ12ኛውና የመጨረሻው ስውር አጀንዳ የመመለሻን መንገድ ምስጢር። ጀምስ ብሩስ ከኢትዮጵያ ሲወጣ በሰሜን ሳይሆን በሱዳን በኩል ወደ ግብፅ ነው የሄደው። ይህ መንገድ እጅግ አደገኛና በበረሃ የተሞላ ነበር። ይህንን መንገድ የመረጠው በወቅቱ የነበረውን የኦቶማን ቱርክ ተጽዕኖ ለማጥናትና የአባይን ወንዝ በሱዳን በኩል ያለውን ፍሰት ለብሪታንያ ቁጥጥር አመቺ መሆኑን ለማረጋገጥ ነበር። የስውር ሀብታችን ማጠቃለያ። ጀምስ ብሩስ ወደ ሀገሩ ሲመለስ መጽሐፉን በ5 ጥራዞች አሳተመ። መጀመሪያ ላይ አውሮፓውያን ውሸታም ብለውት ነበር። ነገር ግን ከጊዜ በኋላ መረጃዎቹ ለቅኝ ግዛት ወረራ ምን ያህል ጠቃሚ እንደሆኑ ታወቀ። ጀምስ ብሩስ ለኢትዮጵያ የታሪክ መረጃዎች ጥሎ ቢሄድም የወሰደብንና ያበላሸው ታሪክ ግን ሚዛን ይደፋል። ዛሬም ድረስ በብሪታንያ ሙዚየሞች ያሉ የኢትዮጵያ ንብረቶች የዚህ ሰው ስውር ተልእኮ ፍሬዎች ናቸው። እንግዲህ ተመልካቾቻችን እነዚህን 12 ነጥቦች የጀምስ ብሩስ በኢትዮጵያ ላይ የነበረውን ተልእኮችና ጥልቅ ፍላጎቶች በጥቂቱ ያሳያሉ። ከእነዚህ 12 ነጥቦች መካከል እናንተ ይበልጥ የገረማችሁ የትኛው ነው? ከታች በኮሜንት መስጫው ላይ ሐሳባችሁን አስፈሩልኝ። ቪዲዮን ከወደዳችሁት ላይክ፣ ለሌሎች እንዲደርስ ደግሞ ሼር ማድረጉን እና በየቀኑ እንዲህ ያሉ አስገራሚና ድብቅ መረጃዎች እንዲደርሷችሁ ሰብስክራይብ ማድረግን አትዘንጉ። በሚቀጥለው ቪዲዮ እስከምንገናኝ ሀገራችን ኢትዮጵያን ይጠብቅልን። ሰላምና ጤና ከሁላችን ጋር ይሁን። ቸር ሰንብቱ።